በሀደሩ አረንጓዴ ኮረብታዎች መካከል የምትኖረው ይህች ወጣት ለቤተሰቦቿ ተራ ገበሬ ወይም የቤት ረዳት ልትሆን ትችላለች። እሷ ምናልባትም ቲክቶክ ወይም ኢንስታግራም ምን እንደሆኑ እንኳ ላታውቅ ትችላለች። ነገር ግን ፈጣሪ የቸራት አስደናቂ የተፈጥሮ ውበት ዛሬ በኢንተርኔት መስኮት በኩል ዓለምን እያንኳኳ ነው። ለመሆኑ እውነተኛ ውበት ምንድን ነው? በፓሪስ፣ በለንደን ወይም በኒውዮርክ የፋሽን መድረኮች ላይ ውድ ሜካፕ ተቀብተው በታዋቂ ዲዛይነሮች ልብስ አጊጠው የሚራመዱ ሞዴሎች፣ ወይስ ምንም አይነት ማበልጸጊያ ሳይነካው በተፈጥሮ እንደተፈጠረ በየገጠሩ አፈርና ጭቃ ውስጥ የተደበቀ እውነተኛ ገጽታ? እስኪያስቡት፣ በአንድ እጅግ ገጠራማ መንደር ውስጥ አሮጌና የጠቆረ ቲሸርት ለብሳችሁ ምንም አይነት መዋቢያ ሳትጠቀሙ በድንገት አንድ መንገድ አላፊ ፎቶግራፈር ፎቶ ቢያነሳችሁና ያ ፎቶ በሰዓታት ውስጥ በሚሊዮኖች ስልክ ላይ ቢዘዋወር ምን ይሰማችኋል? አዎ፣ ይህ ታሪክ የተፈጠረው በምዕራባውያን የሞዴሊንግ ተቋማት ውስጥ አይደለም። ይህ ታሪክ የተፈጠረው እዚሁ እኛ ሀገር በደቡብ ኢትዮጵያ በከምባታ ዞን ሀደሮ በሚባለው ውብ ገጠር ውስጥ ነው። ትላንትና በማህበራዊ ሚዲያ ላይ የተለቀቀ አንድ ቀላል ፎቶ በአሁኑ ሰዓት የመላው ኢትዮጵያውያንን ቀልብ ገዝቶ ታላቅ መነጋገሪያ ሆኗል። የምስሉ ባለቤት ስሟ ኤልሳቤት ይባላል። መልኳ ያላት እውነተኛ የጥቁር ቆንጆ ገጽታና ያ ያለምንም ማስመሳይነት ከልብ የመነጨ ፈገግታዋ መላውን የሶሻል ሚዲያ ተጠቃሚ ይህች ልጅ የዓለም አቀፍ ሞዴልነት ተሰጥኦ አላት በሚል እያከራከረ ይገኛል። ይህ ፎቶ እንዴት ሊነሳ ቻለ? ፎቶግራፈሩስ ይህችን ውድ ዕንቁ ያገኛት በምን አይነት አጋጣሚ ነው? በቪዲዮ ትመለከታላችሁ። የገጠር ህይወት ባህልንና እውነተኛ የሰዎችን ስሜት በካሜራው ለመቅረጽ ወደ ከምባታ ዞን ሀደሮ የተጓዘው ያ ፎቶግራፈር ይህችን ወጣት ያገኛት በፍጹም ባልተጠበቀ አጋጣሚ ነበር። እሱ ፍለጋ የወጣው ፕሮፌሽናል ሞዴሎችን ለመፈለግ አልነበረም፣ ይልቁንም የተፈጥሮ ትክክለኛና ያልተበላሸ ገጽታን እንጂ። በዚያ ቅጽበት ኤልሳቤት ምናልባትም የቤት ውስጥ ስራዋን እየሰራች ውሃ እየቀዳች ወይም ደግሞ በሀደሩ አረንጓዴ ኮረብታዎች መካከል እየተራመደች ሊሆን ይችላል። ፎቶግራፈሩ ካሜራውን አነሳ። በአንዲት ሰከንድ ውስጥ ካሜራውን ተጫነው። ያቺ አንዲት ቅጽበት ግን ታሪክ የምትሰራ ሆነች። እናንተ እስኪ ምስሉን በጥንቃቄ ተመልከቱት። ያለምንም ሜካፕ እና ሰው ሰራሽ ማበልጸጊያ የተፈጥሮ ውበት ምን ያህል ሊያበራ እንደሚችል የሚያሳይ ህያው ምስክር ነው። ያ የሚያምረውና ጥልቅ የሆነው የጠቆረ ቆዳዋ፣ የፊቷ አወቃቀር ፍጹም መመጣጠንና ያ ምንም የማስመሰል ጥላ የሌለበት ከልብ የመነጨ ፈገግታዋ ካሜራውን አልፎ የተመልካቹን ልብ በጥልቅ ይነካል። ፎቶግራፈሩ ምስሉን በማህበራዊ ሚዲያ ላይ በለቀቀ በጥቂት ሰዓታት ውስጥ የኢንተርኔቱ ዓለም በንዝረት ተናወጠ። የኢትዮጵያ ፌስቡክ፣ ቲክቶክ እና ቴሌግራም በአጭር ጊዜ ውስጥ በኤልሳቤት ምስል አሸበረቁ። በርካታ ተመልካቾች ይህች ልጅ እኮ የዓለም አቀፍ ደረጃ ሞዴል ነች በማለት ሲያደንቋት፣ ሌሎች ደግሞ በአሁኑ ሰዓት በዓለም የፋሽን መድረክ ላይ እጅግ ታዋቂ ከሆነችው ደቡብ ሱዳናዊት ሞዴል አኖክ ያይ ጋር ሊያወዳድሯት ሞክረዋል። እንደዚህ አይነት የተፈጥሮ እንቁዎች በሀገራችን ገጠራማ ቦታዎች ተደብቀው መቅረት የለባቸውም፣ ትልልቅ የሞዴሊንግ ተቋማት ሊያገኟት ይገባል የሚሉ አስተያየቶችም ጎረፉ። እስኪያስቡት፣ የሶሻል ሚዲያ ተጽዕኖ የሰዎችን ሕይወት በአንድ ጀንበር የመቀየር አስገራሚ አቅም አለው። ትናንትና በናይጄሪያ ገበያ ውስጥ ዳቦ ስትሸጥ የነበረችው ወጣት በድንገት በአንድ ፎቶግራፈር ካሜራ ውስጥ ገብታ ዛሬ የዓለም አቀፍ ሞዴል ለመሆን እንደበቃቸው ሁሉ የኤልሳቤትም ሕይወት ከዛሬ ጀምሮ ለዘላለም ሊቀየር ይችላል። ይህ ፎቶ ለእሷ አዲስ የሕይወት ምዕራፍ፣ አዲስ የስኬት መንገድና ከገጠሪቱ ሀደሮ ተነስታ የዓለምን መድረኮች የምታስደንቅበት ታላቅ በር ሊከፍትላት ይችላል። ነገር ግን ይህ ድንገተኛ ዝና ጥንቃቄም ይፈልጋል። ይህቺ ንጹህ የገጠር ልጅ በድንገተኛው የኢንተርኔት ዝና ሳትደናገጥ በትክክለኛ ባለሙያዎችና በአሳዳጊዎች ታግዛ ተሰጥኦዋን ወደ ተግባር የምትቀይርበት መንገድ መመቻቸት አለበት። የኢንተርኔቱ ማህበረሰብም ከአድናቆት አልፎ ህልማውን እንዲሆን ድጋፍ ሊያደርግላት ይገባል። እውነተኛ ውበት ያለው በውብ መዋቢያዎች ውስጥ ሳይሆን በተፈጥሮ ማንነት ውስጥ መሆኑን ኤልሳቤት በአንድ ጀንበር ብቻ አስመስክራለች። እሷ የሀደሩ ብቻ ሳትሆን የአፍሪካ የተፈጥሮ ውበት መገለጫ ናት።
እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኤልሳቤጥ በትክክል የዓለም አቀፍ ሞዴልነት ተሰጥኦ አላት? የፎቶስ ህይወቷን ሙሉ በሙሉ ይቀይረዋል ብላችሁ ታምናላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ ሰላም ቆዩ።